እስከሱ ምን ማለት ወደዛ ደግሞ ይገልጣል በመድኃኒዓለም ያብሬ አልተኛም ዛሬ አብሬ አልተኛም ሰላም ውድ የተከበራችሁ የፋሚሊ ቲቪ ሰዎች እንዴት ናችሁ? ደህና ናችሁ? እኛ እጅግ በጣም ደህና ነን፣ እግዚአብሔር ተመስገን። ዛሬ ለወጥ ብዬባችኋለሁ። ፋም ናችሁ አይደሉም እንዳትወዛገቡ ነው ፋም ነው። እንኳን ለሕማማተ ጾም በሰላም አደረሳችሁ። ጾሙን ደግሞ ጨርሰን ሰላም ከትንሣኤው እንድንደርስ የእሱ መልካም ፍቃድ ይሁንልን። ዛሬ አንድ ከበድ ያለ ፕራንክ ይዤላችሁ መጥቻለሁ። ለእናንተም ማልሆነ የለም ማለት እናንተን ፈኒ ለማድረግ እናንተን ለማዝናናት እናንተን ብዙ ነገር ለማድረግ እኔም መስዋዕት እከፍላለሁ። እንደዚህ ለእናንተ ችግር የለውም፣ ለቤተሰቦቻችን ማለት ነው። ቅድሚያ ግን ቤተሰቦቻችን አንዳንዴ ግን እንትን ይለኛል። ለምን ታውቃላችሁ? እንደዚህ ፌመስ ነገር ካልተሆነ ላይክ አይደረግም። ቪዲዮ ስታዩ ላይክ አድርጋችሁ ጀምሩ። ለእናንተ ኖርማል ነው፣ ለእኛ ደግሞ ያበረታታናል። ላይክ በተደረገ ቁጥር ለእኛ ጥሩ ማበረታታት ነው። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በቃ ምርጥ ቤተሰብ እንሆናችኋለን። ምርጥ ቤተሰብ ማለት ነው፣ ቤተሰብ ፕላስ እንሆናችኋለን። ስለዚህ ሁላችሁም ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። ላይክ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ በቃ ለእናንተ ኖርማል ነው። ምንም ላይጨምርላችሁ ላይቀንስላችሁም ይችላል። ለእኛ ግን የእናንተን እንትን ስለምንጠብቅ እናንተ ላይክ ባደረጋችሁ ቁጥር ለእኛ አሪፍ ነው፣ ይጠቅመንና ውድ ቤተሰብ ዛሬ ክቡራና ዛሬ በዛው ከቤት ወጥቼ በዛው እንዳላደር እንግዲህ ጸሎት አድርጉልኝ፣ ጸልዩልኝ። አምሮብኛል ግን ምንም ያለ ሸሚዝ ነው እንደዚህ በጥሼ የጣልኩት ምንም ያልተነካካው ማለት ነው። እና ፕራንኩን የሚሰራው ምንድን ነው? ቤት ሰፈር ነው፣ እንደዚህ ጎረቤት ነው። ትንሽ ከበድ ብሎኛል ማለት እንግዲህ አሁን ጊዜውም ትንሽ አስፈሪ ስለሆነ ብዙ እንደው ቀጣቅጣው እንዳያስቀሩን ጸሎት አድርጉ ማለት ነው። ምክንያቱም እንግዲህ እናንተን ፈኒ ለማድረግ ነው፣ የማልሆነው ነገር የለምና ረዱም እንግዲህ እየሰማችሁ ተኝታለች። ሚታ ቤት ነች። ሰማለች ብዬ እጠብቃለሁ። እሷ ከሰማች ግን ሌላ ጦርነት ነው የሚከፈተው። ልብስ እንዴት ትቀዳለህ? ዛሬ አንድ ሸሚዝ ስንት በገባበት ሰዓት እንዴት አንተ እንደዚህ ትቀዳለህ እንዳትለኝ እንቅልፍ ወስዷት ይመስለኛል ልጅና እኔ ጎረቤት ጋር ገብቼ ትርምስምስም ነው ትምህርቱም ያወጣው ሌላ ካሜራ እንግዲህ ጎረቤት አለ፣ ጓደኛዬ ማለት ነው። ጓደኛዬ ያለና ሚስቱን ነው ፕራንክ የምሰራት፣ እሱ ነው ካሜራ የሚያስቀምጥልኝ። ትንሽ ከበድ ይላል ግን ማለት ነው ሀሳቡ ራዱ ከስመች ራሱ ሌላ ነገር ነው። ስለዚህ እናንተ ሁላችሁ ቪዲዮውን ላይክ አድርጋችሁ ጀምሮ እኔ እንደዚህ ለእናንተ የማልሆነው ነገር የለም፣ ብዙ ነገር እከፍላለሁ ማለት ነው። ሁላችሁም ተከታተሉ እሺ። ካሜራውን አሁን ማለት ነው ይሄን መግቢያ የሰራሁት በራሴ ስልክ ነው። መግቢያው ማለት ነው የራሴ ስልክ ነው፣ አስቀምጠዋለሁ እዚህ ጋር። ከዛ ጓደኛዬ ነው ካሜራ ያስቀመጠልኝ እዛ ማለት ነው። ጓደኛዬ ካሜራ አስቀምጦልኝ፣ ስለዚህ እዛው ካሜራ ተቀምጦልኛል። ሚስቱ ዛሬ እንጃ በህልማ ሁሉ ልመጣባት እችላለሁ፣ ወላ እንትን መስለኝ ማለት ነው። ሌላ ነገር እንደመሳቸው ወይማ ማለት ነው ሆረር ነገር መስለኝ እንዳልመጣባትና ትንሽ ያስደነግጣል። እንደዚህ ያለ ነገር ሰርች አላውቅም በነገራችን ላይ። ልዩ ጋር እንደዚህ አውርተን ነው አሁን ይሄንን ነገር ጓደኛዬ ጋር ማለት ነው አውርተን ነው ይሄን ነገር ልሰራ ያሰብኩት። መስላለሁ ግን ወይኔ ሰውነቴ እራሱ ወይኔ። እስኪ ራዱ ሰጥተን ለማንኛውም ካሜራውን እዚህ አስቀምጬ ልምጣና ስመለስ ያለውን ነገር እነግራችኋለሁ። እዛም በዚህ ካሜራ አስቀምጬ ነው የምሄድና አስቀምጬው ለእናንተ ማልሆነ የለም።
የልተነው እንደሰንጎ እሺ ፓንትስ ወደዛ ደግሞ የገልጧል በመድኃኒዓለም ለብሰውን እንዴ ምን ክርስቶስ ፍራንክ ዝም በይ ጎን ዝም በይ ማለት ነው ፍራንክ መሰረው ዝም በይ ይስቀል ወጥረ ወደዛ እግዚአብሔር ዝም ብለሽ ቁጭ ብታይ ቁጭ ፍራንክ ልዩ ካሜራ አስቀምጣለሁ እና ገስከም ተሰደውለታል እንደዚህ እንደዚህ ያለ ለብሴ ከልቼ እንት መስዋዕት ከፍለኝ ነው እንደዚህ አንዳንዴ ደግምልሃለሁ እውነት ደስ ሲጀመር በስንት ባለቀ ያሳዝነው ነገሩ አንተ ምን ታደርግ ለስ አንተ ሰምጣለሁ 5 ደቂቃ ወይ ወይ አይደለም 5 ደቂቃ መጣሁ እግዚአብሔር ነው ወርስ መጣ ወይ ታውን የራሱ አይሰነጣጠቅም እንደዚህ ከሰልቀብታለሽ ነው 5 ደቂቃ ታጠባለች ችግር የለም አንቺ አረግ በለታጠው ዝም ብለህ ተፈ ምን ማለት ነው በጣም ስለጨጨው ልጆቹ እንደ ሰው ነገር ይደረጋል ቁጭ አንጂ ለምን ነበር እኔ ለዚህ ላስተኛ ነው የተኛሁት እንጂ እና ታዲያ እንቅልፍ እሺ ቁጭ አንቺ ቁጭ ነው ቁጭ ነው ማሪ ማለት ምናታጣ ይሰልስ ምጨረጨር ይሰማል በእናትሽ እንዴ ይምጡ ተበለ ማን ነው የሚያከተኝ እንጨራጨቅ ሰማል አራ በእናታ አራዲ ልቀስቅሳት ሰው እሺ ማለት ነው አንድ ነገር ነገር እውነት ነው እኔ ማሳፈርኩ ነው አዎ ዲጀዶ ነው የለም ሺህ ነው እንገናበስኩ ማም ይችላል የለም ሺህ ነው እንዴ እንደዚህ ይሻላል ነው እንግዲህ አትጀምር አትልጅ ቁጭ በይ እኔ ደርሼ ይሰማሉ ማለት ነው ይሰማል ሰርች አርጋኝ ልብሴን ቀስቼ ልቀር እንዴ ኧረ በጣም ታባው እንዴ ቆይ እስኪ ምንም ያለው ሰልስ እኮ ነው ሰራው ታዲያ ልሰራ እኮ ነው እኮ ልሰራ ነው አረ የዶላር አበላሽህ አባ ተው ግን ተው ያለው ቢቢ ራሱ ተነሳው ሌላስተኝቶኝ ነው እሱ የተነሳ አራከኝ ገና ሙዲና ትረቀኝ ሙዲና ትረቀውና እንዴ ሰው ራሱ ምን ያለና ምን ይላል ምን ሃይ ሚል ሐጣ ቆም ይገላግል በቃ ወንተረቀክ እንደዚህ እንዴ ማለት ነው አማን ሃይ ካንቺ ወጭ ያማ ሄኔ አምስት ደቂቃ ቀርቶ 5 ሰከንድ አትወጣም ከዚህ ቤት ነው እመጣለሁ እኮ አይ እንግዲህ አባዬ እመጣለሁ እውነት እመጣለሁ እኔ ልትወጣ መምጣት አይደለም አይሳስበኝም እኮ ግን እንደዚህ ነው ወጣ እንደዚህ ማለት ፕራንክ ልሰራ ነው ለቀየረሰ ነው ለትግባ እኔ ካሜራ ራሱ እኮ እዚህ አስቀምጫለሁ እንዴ አልተበለው ምን ዘበለው አሳይኝ እንዴ አረብስ ነው ገባከ ቀይፈን ግራ ቀይፈን ወካደያ ተገፋኝ ያባ ምን ነው አረብስ ነው አንገለ ያብሬ አንተኛው ዛሬ አብሬ አንተኛው የነገ ወጥቼለ እኔ ከፈለግህ ምድር ልብስን ቀይራለሁ ወደ አረኑ ነው ማፊራ አለ አባ ግባና ተጠመንት ግባና ተጠመንት ወጣ አትደምንት እንደዚህ ልብስ እሱ አወጣ አይን ለሰደጊ እንዴ ነው
ያለን በደንብ እንደመጠቀም እየቀደሩ መጣል ታውቃለህ ነው አይደብርም እንዴ አታ የሰው ልጅ በዚህ ልክ እንደዚህ ይጃጃል ቤተሰብ ተሰማው ሰራይ ልብስን ቀርጄ እንደ ስቀባውልህ ኮንት ሳረጉልህ እንደሰራይ አይ ለማለኩ ያ ካርቦሎ ነው ያ ካርቦሎ ነው ወራትና ከረበኒ ስንት ቆይ አሁን ደውለታ በቃ